ሰላም የተወደዳችሁ ልጆች እንኳን ደህና መጣችሁ። እኔ ነቢዩ ሙሴ እባላለሁ። ለእናንተ ስለሚጠቅማችሁ ልጆች ታሪኬን ከልደቴ ጀምሮ እስከ ሞት ድረስ ሕይወቴ እስካለፈችበት ጊዜ ድረስ ለእግዚአብሔር እየታዘዝኩ ሕዝቡን እየመራው እንዴት እንደኖርኩኝ ታሪኬን አካፍላችኋለሁ። ዛሬ ስለ ራሴ አስተዋውቃችኋለሁ። ስለ ጻፍኳቸው መጻሕፍቶችና ሌሎችም ጥቃቅን ነገሮች አስተዋውቃችኋለሁ። የተወደዳችሁ ልጆች እኔ ነቢዩ ሙሴ እግዚአብሔር ሕዝቦቼ የሆኑትን እስራኤላውያንን ከግብፅ ባርነት ነፃ እንዳወጣቸው ጠየቀኝ። እስራኤላውያን አሸዋን በማቅለጥ ጡቦችን እንዲሰሩ በኃይል በሚገዛቸው በግብፅ ንጉሥ በፈርዖን ግዛት ስር እየተሰቃዩ ነበር። ከዚህ በተጨማሪ አምላኬ የመጀመሪያዎቹን 5ቱን የመጽሐፍ ቅዱስ መጻሕፍት በመንፈስ ቅዱስ መሪነት እንድጽፍ ረድቶኛል። እነዚህ መጻሕፍትም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ እና ኦሪት ዘዳግም ተብለው ይጠራሉ። አንዳንድ ሰዎች 5ቱ የሙሴ መጻሕፍት ብለው ይጠሯቸዋል። እነዚህ መጻሕፍት የተጻፉት እግዚአብሔር ለእያንዳንዱ ሰው ያለውን ታላቅ ፍቅር ለሁሉም ለማስተማር ነው። ዳግመኛም ለእግዚአብሔር ስንታዘዝ፣ እርሱን ስንከተል የምንኖረውን በደስታ የተሞላ ሕይወት ያሳዩናል። እግዚአብሔርን ሳንሰማው ስንቀር ደግሞ የሚደርስብንን ነገር ያመለክቱናል። በመጀመሪያ የጻፍኩት መጽሐፍ የኦሪት ዘፍጥረት መጽሐፍ ነው። በኦሪት ዘፍጥረት እግዚአብሔር የምንኖርባት ዓለም እንዴት እንደተጀመረች ይገልጽልናል። ዳግመኛም ከሕይወት ልምዳቸው እንድንማር በጣም ረጅም ዕድሜ ስለኖሩ ሰዎች እንድናነብ ይፈልጋል። እግዚአብሔር ቢፈቅድ እኔና እናንተን ስለሚወደን ስለ እግዚአብሔር ለመናገር በድጋሚ እንደማገኛችሁ ተስፋ አደርጋለሁ። እርሱ እያንዳንዳችንን ይወደናል። ለእኛ ባዘጋጀልን በመንግሥተ ሰማያትም ሁላችን በደስታ እንድንኖር ይፈልጋል። የቀሩትን ታሪኮች ሌላ ጊዜ እነግራችኋለሁ። ልጆች ደህና ሁኑ። ልጆች የእግዚአብሔር ጸጋና በረከት ከእናንተ ጋር ይሁን። ልጆች እግዚአብሔር ያሳድጋችሁ። ልጆች ደህና ሁኑ። ልጆች ልጆች ስለ መላእክትና ስለ ሰማይ ፍጥረታት ሰምታችሁ ታውቃላችሁ? በቀን የምታንጸባርቀዋን ፀሐይ፣ በማታ ብርሃናቸውን የሚሰጡትን ጨረቃንና ከዋክብትን አይታችኋቸው ታውቃላችሁ? ወላጆቻችሁንና ጓደኞቻችሁንስ? በምድር ላይ ያሉ እንስሳትንና በሰማይ ላይ የሚበሩ አዕዋፋትን አይታችሁ ታውቃላችሁ? እጅግ ከረጅም ጊዜ በፊት ፀሐይ ወይም ጨረቃ እንዲሁም ወጣትም ሆነ አዛውንት ሰዎች አልነበሩም። ሁሉም ነገር ጨለማ ነበር። እግዚአብሔር ተናገረ። እርሱ ሲናገርም በቀን የምታንጸባርቀዋን ፀሐይና በማታ የምታበራውን ጨረቃ ፈጠረ። እግዚአብሔር ሰውን ከመፍጠሩ እንኳን አስቀድሞ ወዶታል። በመጀመሪያ ለሰው የሚያየው ብርሃን አልነበረውም። ሰውም ሆነ እንስሳትም አልነበሩም። በመጀመሪያው ቀን እግዚአብሔር ብርሃን ይሁን አለ። ብርሃንም ሆነ። በሁለተኛውም ቀን እግዚአብሔር ውሃን የሚከፍለውን ጠፈርን ፈጠረ፣ ሰማይ ብሎም ጠራው። በሦስተኛውም ቀን እግዚአብሔር ውሆቹን በአንድነት ሰበሰባቸው፣ የብስም ተከሰተ። ከዚያም እግዚአብሔር እጽዋትን ፈጠረ። በአራተኛውም ቀን እግዚአብሔር ብርሃንና ሙቀት እንድትሰጠን ፀሐይን ፈጠረ።
ዳግመኛም በምሽት ጊዜ በሰማይ ላይ የሚያንጸባርቁ ጨረቃንና ከዋክብትን ፈጠረ። በአምስተኛውም ቀን እግዚአብሔር ባሕሩን በዓሣ ሰማዩን ደግሞ በሚዘምሩ ወፎች ሞላው። በስድስተኛውም ቀን እግዚአብሔር ሁሉንም ዓይነት እንስሳት ፈጠራቸው። ቀጥሎም በምድር ላይ የመጀመሪያውን ሰው አዳምን ፈጠረው። ሁሉም ነገር ያማረ ነበር። ለዚህም ነው እግዚአብሔር ሰባተኛዋን ቀን ሊቀድሳት የወሰነው። ልጆች እስቲ ጸሎት እናድርግ። ይህንን ውብና ድንቅ ዓለም ስለፈጠርክልን አምላክ ሆይ እናመሰግንሃለን። እንድገመው። ይህንን ውብና ድንቅ ዓለም ስለፈጠርክልን አምላክ ሆይ እናመሰግንሃለን። ይህንን ውብና ድንቅ ዓለም ስለፈጠርክልን እግዚአብሔር ሆይ እናመሰግንሃለን። እንዴት ናችሁ ልጆች? እኔ አዳም ነኝ። እግዚአብሔር እኔ የምኖርባትን ኤደን ገነት የተባለች የተዋበች ገነትን ፈጠረ። በዚች የአትክልት ስፍራ በዙፋኔ ነግሼ የምኖር ንጉሥ የሆንኩ ያህል ይሰማኝ ነበር። እጅግ ደስተኛም ነበርኩ። እግዚአብሔር ዓለምን ለእኔ ከፈጠረልኝ በኋላ በገነት ውስጥ በኃላፊነት እንድሠራ ጠየቀኝ። ለእንስሳት፣ ለአዕዋፍና ለእጽዋት ሁሉ ስም እንዳወጣላቸው ጠየቀኝ። እግዚአብሔርም በአትክልቱ ስፍራና በውስጡ ባሉት ፍሬዎች ሁሉ ተደሰት አለኝ። ከዚያም ወደ አንዲት ዛፍ በመጠቆም ከዚህች ዛፍ ግን እንዳትበላ አለኝ። የአትክልቱን ስፍራ፣ የእንስሳቱን፣ የአዕዋፋቱን፣ እጽዋቱን እና አበቦችን ሁሉ ወደድኳቸው። ነገር ግን ብቸኛ ነበርኩ። እኔን የሚመስል ልወደውና ላወራው የምችል ሰው ፈለግኩ። እግዚአብሔርም ሔዋን የተባለች ሴት ሊፈጥር ወሰነ። እርሷ ሚስቴ ሆነች። እኛም እግዚአብሔርን በማመስገንና በማምለክ እጅግ ደስተኞች ሆንን። እግዚአብሔር በአትክልቱ ስፍራ ሲራመድ በምንሰማበት በማንኛውም ጊዜ እኛም ከእርሱ ጋር እየተጓዝን እናወራዋለን። እርሱም ከእኛ ጋር ይነጋገራል። አምላኬ ሆይ አዳምንና ሔዋንን ስለፈጠርካቸው ጥበብንም ስለሰጣቸው እናመሰግናለን። የሚያስቡበት ሕሊናና የሚመርጡበት ነፃ ፈቃድ ስለሰጣቸው